ባላስቲክ ሚሳኤል ስንል ምን ማለት ነው? ክሩዝ ሚሳኤል ሲባል ምን ማለት ነው የሚለውን ነገር አጠር ባለ አረፍተ ነገር ልግለጽላችሁ። ባላስቲክ ሚሳኤል ማለት ከተተኮሰ በኋላ መጀመሪያ የሚያከናውነው ወደ ስፔስ ወደ ህዋ ነው የሚጠጋው። እንዲያውም አንዳንዶች ምን ይላሉ? ያው ህዋ ላይ ታውቃላችሁ የዓለማችን የእንትን ስቴሽን አለ። የዓለም ሀገራት በጋራ በመሆን የሚንቀሳቀሱበት የህዋ ስቴሽን አለ፣ ስፔስ ስቴሽን አለ። ለዛ ቅርብ ሊባል በሚችል ርቀት ውስጥ ድረስ መግባት የሚችል ነው። አሁን የባላስቲክ ሚሳኤል ማለት ወደ ህዋ ውስጥ ከገባ በኋላ እንግዲህ ከራዳር እይታ ውስጥ መከለል ይችላል ማለት ነው። ወደ ህዋ ውስጥ ከገባ በኋላ በከፍተኛ ፍጥነት ሃይፐርሶኒክ ነው። ሃይፐርሶኒክ ማለት ከድምፅ 3 እጥፍ 4 እጥፍ 5 እጥፍ እንደየደረጃቸው ከድምፅ ማለት ነው። እኔ ይህንን ነገር እየተናገርኩኝ እናንተ ከመስማታችሁ በፊት በሚኖር ቅጽበት ነው የሚምዘገዘግ። በዚህ ፍጥነት እየተምዘገዘገ ሄድና ልክ የተለየለት ኢላማው ላይ ሲደርስ ድንገት መጥቶ ተምዘግዝጎ ኢላማውን የሚመታ አይነት ቴክኖሎጂ ነው ባላስቲክ ሚሳኤል። ወደ ህዋ ቀርቦ በህዋ ላይ የሚምዘገዘግ ስፔስ ውስጥ የሚምዘገዘግ አይነት ቴክኖሎጂ ነው። በዋናነት የቴክኖሎጂ ለምን ይፈለጋል? ከራዳር እይታ ለመሸሸግ። ፍጥነቱም ደግሞ እዛው ልክ ከባድ። ይሄ ባላስቲክ ሚሳኤል። ክሩዝ ሚሳኤልስ ምንድናቸው ካላችሁ፣ ክሩዝ ሚሳኤል ደግሞ ለምሳሌ ሲተኮሱ ሁል ጊዜ ለመሬት ቀርብ ሆኖ ነው የሚሄዱት፣ ዝቅ በማለት ማለት ነው። ለምሳሌ ውሃው አካባቢ ላይ ከሆነ የሚምዘገዘጉበት አካባቢ ለውሃው ክፍል በቃ የነኩት ሊባል በሚችል መልኩ ከውሃው ጋር ተጠጋግተው ነው የሚምዘገዘጉ። ውሃ ውስጥ አይገቡም። ከውሃው በላይ ጥቂት በቃ የሜትሮች ልዩነት ኖሮ በዛ ውሃው ላይ ቀርበው ይምዘገዘጋሉ። ከዛ ጥቃታቸው ላይ ድንገቴ በሆነ መልኩ ጥቃት ይሰነዝራሉ ኢላማቸው ላይ። ለምንድን ነው በዚህ ደረጃ ወደ መሬት ዝቅ እንዲሉ የሚፈለገው ሲባል አሁንም ከምን አንጻር ነው? ከሳተላይት ከራዳር እይታ ውጭ ለመሆን። ልብ አድርጉ። እነዚህን ቴክኖሎጂዎች ኢራን ታጥቃለች። የክሩዝ ሚሳኤልም አላት፣ የባላስቲክ ሚሳኤልም አላት።